በፍጥነት እየተቀየረ ባለው ዓለም ውስጥ አሁንም ስራውን ከዚህ ቀደም በሚሰሩበት መንገድና አግባብ እየሰሩ ከሆነ ውጤታማነትዎ ከግማሽ በላይ እየቀነሰ ሊሆን ይችላል። ምክንያቱም ብዙ ሰዎች በአይ ገዛ በደቂቃዎች ውስጥ የሚጨርሱትን ስራ እርስዎ ሰዓታትና ቀናት ይወስዱብዎታል። ውጤታማነትዎን እያሻሻሉ በፍጥነት እየተለወጠ ካለው ዓለም ጋር እኩል ለመሄድ እነዚህን 3 የአይ መሳሪያዎች በአግባቡ አውቆ ጥቅም ላይ ማዋል ያስፈልጋል። ከነዚህ መካከል የመጀመሪያው ቻትጂፒቲ ነው። ይህ መሳሪያ የጽሑፍ ስራዎችን ለማዳበርና አዳዲስ ሐሳቦች ለማመንጨት ወደር አይገኝለትም። ሁለተኛው ፐርፕሌክሲቲ ሲሆን ምንጮችን ጠቅሶ መረጃዎችን ስለሚሰጠን የጥናትና ምርምር ስራዎችን የሚሰራ ሰው የመጀመሪያው ምርጫ ሊያደርገው የሚችል ድንቅ መሳሪያ ነው። ሶስተኛውና ሁሉም ሰው ሊጠቀመው የሚገባ የአይ መሳሪያ ጄሚናይ ነው። ይህ መሳሪያ የጽሑፍ ስራዎችን ለመስራት፣ አዳዲስ ሐሳቦች ለማመንጨት፣ እቅድ ለማዘጋጀት፣ ለትምህርትና ፈጣን መልሶችን ለማግኘት እንደ ታማኝ ረዳት ሆኖ ሊያገለግሎት ይችላል። በተለይ የአማርኛ ቋንቋ ችሎታው ከሌሎች የአይ መሳሪያዎች በጣም የላቀ ነው። ከተጠቀሱ 3 የአይ መሳሪያዎች መካከል እርስዎ የሚጠቀሙበት የትኛው ነው? ለወቅታዊ የዲጂታል ክህሎቶችና መረጃዎች የቻናላችን ቤተሰብ ይሁኑ።